አሜሪካ ጥቃቷን ወደ ሰሜን አድቫንስ እያደረገች ትገኛለች። ዛሬ ሌሊቱን እስከ ንጋት ድረስ እንግዲህ በጣም መጠነ ሰፊ የሚባል ጥቃት ኢራን ላይ መፈጸሟ ተነግሯል። በቴህራን ዙሪያና እንዲሁም ደግሞ በሴምናን በምትባለው ፕሮቪንስ ላይ ጥቃት መፈጸሟ ተነግሯል። ይህ ጥቃት እንግዲህ በዋናነት ታርጌት ያደረገው የባሊስቲክ ሚሳይል ምርቶችንና እንዲሁም ደግሞ የስፔስ ፕሮግራሞች ላይ እንደሆነ የተነገረ ሲሆን ከዚህም በተጨማሪ ደግሞ ግሬተር ቱንብ በምትባለው ደሴት ላይም እንደዚሁ ጥቃት ፈጽማለች። እዚህ ላይ ደግሞ ዋና ታርጌት የነበረው የዲፌንስ ሳይቶች እንደሆኑ ተነግሯል። ከዚህም በተጨማሪ የአሜሪካ ኔቪ የኩራሶ ፍላግ የያዘች መርከብ ላይም እንደዚሁ ጥቃት ሰንዝሯል። እንግዲህ አስቀድሞ በብዙ ዋርኒንግ እንደተሰጣትና ነገር ግን ያንን ዋርኒንግ እንዳልሰማች የተነገረ ሲሆን ታዲያ ካርግ አይላንድ አካባቢ ላይ ጥቃት እንደተፈጸመባት ተነግሯል ማለት ነው። ታዲያ ኢራንም አጸፋ ለመመለስ ብዙ ጊዜ አልፈጀባትም። ወዲያው ነው ሪታሌት ያደረገችው። ትናንትና ጥቃት በፈጸመችባቸው በሶስቱ ሀገራት ላይ ማለትም በኩዌት፣ በጆርዳን እና በባህሬን ላይ ዛሬ እንደገና ከነጋ በኋላ ጥቃት ሰንዝራለች ማለት ነው። የአሜሪካው ፕሬዚዳንት ዶናልድ ትራምፕም እንግዲህ ኢራን ቶሎ ወደ ቴብል መምጣት ካልቻለች፣ ወደ ድርድር ማትመጣ ከሆነ ጥቃቱ የበለጠ ከዚህ በኋላ እየከረረ እንደሚሄድ ተናግረዋል። ከዚህ በኋላ የሲቪሊያን መገልገያ የሆኑ እንደ ኃይል ማመንጫ እንዲሁም ደግሞ ድልድይ የመሳሰሉ መሰረተ ልማቶች ላይም ጥቃት መሰንዘር እንጀምራለን ሲሉ ያስጠነቀቁ ሲሆን አይአርጂሲም ደግሞ በበኩሉ በቀጠናው የሚደረግ የኦይል እና የጋዝ ኤክስፖርት ሁሉንም ተጠቃሚ ማያደርግ ከሆነ ሁሉም መጠቀም አይችልም። ለዚህም ደግሞ ሙሉ ለሙሉ የኢነርጂ ኤክስፖርቱን ሀልት ለማድረግ ወይም ደግሞ ሙሉ ለሙሉ ኢነርጂ ኤክስፖርት የሚባል ነገር እንዳይኖር ለመከልከል በቂ ዝግጅት አድርገናል ብሏል። እንደተለመደው በዚህ ጉዳይ ላይ አዲስ መረጃ ሲኖር መጥቼ ማሳወቃቸው ይሆናል። ወቅታዊና ታማኒ ለሆኑ መረጃዎች ፎሎ ማድረግ እንዳትረሱ። ፌስቡክ ላይ እንዲሁም ደግሞ ቲክቶክ ላይ የምትከታተሉኝ ሰዎች ሀሳብ አስተያየታችሁን በሀሳብ መስጫ ስር አስቀምጡልኝ። ላይክ አድርጎ እንዲሁም ደግሞ ለፈለጋችሁ ሰው ሼር አድርጉ።